አፕሊኬሽኑን የምታገኙት ፕሌይ ስቶር ላይ ነው። ፕሌይ ስቶር እንደዚህ ትገባላችሁ። ሰርች በተኑ ላይ እንደዚህ ትገባላችሁ። ከዛ በኋላ ጊልቲች ብላችሁ ትጽፋላችሁ። ከዛ እንደዚህ ይመጣላችኋል። የመጀመሪያውን ትነካላችሁ። ከዛ እኔ ኢንስቶል ስላደረኩት ነው። ኦፕን ትከፍታላችሁ። ከዛ እንደዚህ ይመጣላችኋል። ከዛ ኒው ፕሮጀክትን ትጫናላችሁ ማለት ነው። የምፈልጉትን ቪዲዮ ከጋላሪያችሁ ላይ እንደዚህ ትመርጣላችሁ። ከዛ በኋላ ኔክስት ትሉታላችሁ እንደዚህ ማለት ነው። ከዛ በኋላ ቪዲዮን መስራት ትችላላችሁ ማለት ነው። የመጀመሪያው ድምጹን ካልፈለጋችሁት እዚሽ ጋር ቮሊዩም የምትላለች እሷን ቮሊዩም ትጫኑና እንደዚህ ትቀንሱታላችሁ። እኔ ግን ድምጹን እፈልገዋለሁ የራሱን የሰውየውን። ስለዚህ እንደዚህ አረኩት ማለት ነው። እናንተ ግን ሌላ ድምጹን ቀንሳችሁ ሌላ ማምጣት ከፈለጋችሁ የኛውን ድምጽ የቪዲዮውን ድምጽ አጥፍታችሁ ሌላ ቪዲዮ ሌላ ድምጽ ማስገባት ከፈለጋችሁ እዚህ ጋር አውዶ የሚለውን ትጫናላችሁ። ከዛ ከጋላሪያችሁ ላይ ለማምጣት ከፈለጋችሁ እዚህ ጋር ትጫናላችሁ ሎካል የሚለውን። ከዛ ይሄ ከጋላሪ ላይ ማምጣት ትችላላችሁ ማለት ነው። የፈለጋችሁትን እንደዚህ መርጣችሁ ማምጣት ትችላላችሁ ማለት ነው። እኔ መለሳለሁ። እዚህ ጋር ኦንላይን የሚለውን ስትጫኑት ደግሞ ከራሱ ከአፕሊኬሽኑ የሚሰጣችሁ ድምጽ አለ ማለት ነው። እዚህ ጋር የራሱ የሆነ ለምሳሌ ይሄን ስጫ ነው ተመልከቱ። ድምጹን ቀንሰው ሁለተኛ ስጫ ነው፣ ሶስተኛ ስጫ ነው። እንደዚህ አይነት ድምጽ አለው ይሄን ድምጽ። ስለዚህ እንደዚህ የተለያየ አይነት ድምጾች አሉት። የራሱ ደስ የሚሉ ማለት ነው። እንደዚህ ድምጾች አሉት። እነዚህ መጠቀም ትችላላችሁ። ለመጠቀም የሚፈልግ ዩዝ ትሉታላችሁ እንደዚህ። ከዛ በኋላ ተመልከቱ ይሄ አፕሊኬሽን። ስለዚህ እንደዚህ መጠቀም ትችላላችሁ። ከኋላ ባክግራውንድ ሳውንድ ለመጠቀም ከፈለጋችሁ እንደዚህ ታደርጉታላችሁ ማለት ነው። ሌላው ሳውንድ እዚህ ጋር ስትጫኑት የተለያየ አይነት ነገር ይመጣላችኋል። ሳውንድ ስትጫኑት በቪዲዮ መካከል ኢፌክት ለማስገባት ለምሳሌ ትራንዚሽን ለማስገባት እንደዚህ አይነት ድምጽ መጠቀም ትችላላችሁ። እንደዚህ አይነት ነገር መጠቀም ትችላላችሁ። አያችሁት? ይቀይራል ማለት ነው። ስለዚህ በቪዲዮአችሁ መካከል ላይ ድምጽ ለማስገባት ከፈለጋችሁ እንደዚህ አይነት ነገር መጠቀም ትችላላችሁ። ሳውንድ የሚለውን ተጠቅማችሁ ማለት ነው። ሌላው ኤክስትራ የሚለውን እንደዚህ ስትነኩት ሌላ ተጨማሪ ቪዲዮ ከዚህ መውሰድ ከፈለጋችሁ ወደ ዚህኛው ቪዲዮ ጋር ለመጨመር ከፈለጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ድምጽ አሁንም ሌላ ድምጽ ካልፈለጋችሁ በራሳችሁ እንደዚህ ሪከርድ ማድረግ ከፈለጋችሁ ሪከርድ የምትለዋል መጫን ትችላላችሁ ማለት ነው። ሌላው እዚሁ ጋር የመጀመሪያው ጋር ጊልቲች የሚለውን ስንጫነው ቪዲዮውን በተለያየ አይነት ነገር እዚህ ጋር የቪዲዮውን ቅርጹንና ከለሩን ይቀይረዋል ማለት ነው። በዚህ መንገድ ተመልከቱ። የተለያየ አይነት ነገር አለው። ለምሳሌ ሚረርን ብቻ ነው ተመልከቱ። ድምጹን ልቀንሰው። ሚረርን ብቻ ነው አሁን ተመልከቱት። በተለያየ አይነት ነገር ያቀርብልናል። የሰዎችን እንትን ያሳምራልም እንደገናም ደግሞ ሰዎችን እንደዚህም ያው ለጥሩ ነገር እንጠቀመው ማለት ነው። እንደዚህም ያደርጋል ማለት ነው። የተመልከቱት ብዙ ነገሮች አሉት። ስለዚህ ይሄን ውስጡን እየገባችሁ በጣም ብዙ ነገር ስላለው መጠቀም ትችላላችሁ ማለት ነው። ሌላው ቴክስት መጻፍ ያለው እንደዚህ ቴክስቱ በጣም አሪፍ ነው። እዚህ ደግሞ በጣም የሚለይ ነገር ነው። ፎንት ሳይዝ አለው። ፎንቱን ትጫናላችሁ እዚህ ጋር። በጣም ያጻጻፍ ስልት ብዙዎች አሉት ፎንት ሳይዞች እዚህ ጋር። ስለዚህ ፎንት ሳይዙን በዚህ መልክ በዚህ መጻፍ ትችላላችሁ። ከለር መቀየር ትችላላችሁ። እዚህ ጋር ቀይ ላድርገው እኔ እንደዚህ ቀይ ማድረግ እችላለሁ። አላይመንት አለው። አላይመንቱ ጽሁፉን መጨመር ወይ መቀነስ እንደዚህ መጨመር ከፈለጋችሁ እንደዚህ ትቀንሱታላችሁ። ሌላው ደግሞ ቅርጹን ራሱ እንደዚህ ጽሁፎቹን ማሳጠር እንደዚህ ማስጠጋት ትችላላችሁ። ሌላ አኒሜሽን አለው።
አኒሜሽኑ አጻጻፉ ጽሁፉ የጻፋችሁ ጽሁፍ ቪዲዮ ላይ ሲገባ በዚህ መልኩ የተለያየ አይነት መንገድ በተለያየ አይነት መንገድ መጻፍ ትችላላችሁ። እንደዚህ ማለት ነው። በጣም ብዙዎች አሉት ማለት ነው። ብዙ ነገር አለው። ይሄንን መጠቀም ትችላላችሁ ማለት ነው። ሌላው ስፕሊት የምትጫው ነው። ስፕሊት የሚለውን እንትን ስትሉት መካከል ላይ ያለውን ነገር እንደዚህ ወስዳችሁ ወይም እንደዚህ እንትን ብላችሁ መቁረጥ ትችላላችሁ ማለት ነው። እንደ ማንኛውም አፕሊኬሽን እዚህ ጋር ፒፕ የሚላለው ተጨማሪ ቪዲዮዎችን ለማምጣትም ይሄ ይጠቅማል ማለት ነው። ሌላው አኒሜሽን አለው። ቪዲዮ ሲጀመር ቪዲዮ ይሄ ቪዲዮ ነው። ቅድም ያየነው የጽሁፉ አኒሜሽን ነው። ይሄ ግን ራሱ ቪዲዮ በተለያየ አይነት መንገድ እንደዚህ ሲጀመር አሁን ይሄ ዙም ነው። ተመልከቱት። አሁን ይሄ ዙም ኢን ሲገባ ገና ቪዲዮ ሲጀምር እንደዚህ ይምጣል ካል እንደዚህ ያመጣዋል ማለት ነው። በዚህ አይነት መንገድ አለ። በዚህ አይነት መንገድ አለ። በጣም የተለያየ እንትኖች አሉት እዚህ ጋር በቃ ሁሉንም መሞከር ትችላላችሁ ማለት ነው። አኒሜሽኑ ለእናንተ ደስ በሚላችሁና የምትፈልጉትን አኒሜሽን መርጣችሁ መጠቀም ትችላላችሁ ማለት ነው። እዚህም ጋር ኦትሮ በሚለው መጠቀም ትችላላችሁ። እንደዚህ አይነት ነገር አለው። በጣም እንደዚህ አይነት ነገር ብዙ እንትን አለው። ደስ የሚል እንትን አለው እና በተለያየ አይነት መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ፊልተር የሚለውን ስትጫኑት አድጀስት ትገባላችሁ። ከዛ በኋላ የቪዲዮውን ጥራት ለመጨመር ለመቀነስ እንደዚህ ታደርጋላችሁ። ልቀንሱ ስትሉ ኔጌቲቭ ካናቫ የሚለው እንደዚህ ስትጫኑት ብዙ አይነት ያመጣላችኋል። እንደዚህ 1 በ1 9 በ16 16 በ9 እንደዚህ የቪዲዮውን ቅርጽ ይቀይረዋል ማለት ነው። 9 በ16 ለቲክቶክ፣ 16 በ9 ለዩቲዩብ እንዲሁም ለፌስቡክም አለው እዚህ ጋር ፖስት ለፌስቡክን ከፈለጋችሁ እንደዚህ ማድረግ ትችላላችሁ። እኔ ወደ ኦሪጂናሉ መልሰዋለሁ። ሌላው ክሮፕ እንደዚህ ቪዲዮውን ለመቀነስ ከጎንና ከጎን ቅርጹን እንደዚህ ሌላ አይነት ከገባባችሁ እንደዚህ መስራት ከፈለጋችሁ ይሰራላችኋል። ሌላው አድጀስት የሚለውን ስትጫኑት እንደዚህ ቪዲዮውን ጥራቱን ወይም እንትኑን ለመቀነስ ኮንትራክት እንደዚህ መጨመር ትችላላችሁ። ብዙ አይነት ነገር አለው። ውስጡን ብታዩት እዚህ ጋር ስፒድ ያለው ስፒዱንም ብትጫኑት። ሌላው ቪዲዮ ቼንጅ ቮይስ አለው። ድምጹን እንደዚህ ይቀይራል በተለያየ አይነት ነው። ዋናው ድምጽ ይሄ ነው። ስለዚህ ቪዲዮ ቼንጀር አለው ማለት ነው። ቪዲዮችን ይቀንሳል ይጨምራል ማለት ነው። ድምጽ ይቀንሳል ይጨምራል ማለት ነው። ማነው የድምጹን እንትን ይቀንስ ማነው ይቀይራል ማለት ነው። ሌላው የቪዲዮውን ቅርጽ የቪዲዮውን ሁኔታ ይቀይራል። አሁን ለምሳሌ እዚህ ጋር ፍሊፕ የምትለዋን ብትጫኗት እንደዚህ ያዞረዋል፣ ከዚህ ያዞረዋል፣ እንደዚህ ያዞረዋል እና ብዙ አይነት አሰራሮች አሉት ውስጡ በጣም ብዙ አይነት አለው።